1.46 ቢሊዮን ብሩ ከዋቻሞ ዩኒቨርሲቲ አካውንት ላይ የት ገባ ብሎ ፋና ብሮድካስቲንግ ኮርፖሬት አፈላልጎልን ነበር አምና በዚህ ሰዓት። በዛ ዶክመንተሪ ውስጥ በጣም ከገረሙኝ ነገሮች አንዱ መሰረት ለማና ደስታ ደቦጭ የሚባሉ ሁለት የፋይናንስ ቡድን መሪዎች አሉ። እነዚህ ቡድን መሪዎች መሰረት ለማ ብቻ በ6 ወር ውስጥ ይሄ ቁጥር አዳምጡ፣ በ6 ወር ውስጥ 1496 ቀናት አበል በልቷል። አንድ ዘንድሮ ቁጥርም እኮ እየተምታታብን ያለውና አመት እንኳን ከስራ ውጪ ሄዶ ከዛ ከዋቻሞ ዩኒቨርሲቲ 40 ኪሎ ሜትር ሬዲየስ ውጪ ወጥቶ አመቱን ሙሉ ዋቻሞ ባይመጣ እንኳን ሊያገኝ የሚችለው 365 ቀን በ6 ወር ውስጥ እንኳን 1496 ቀናት 1,056,754 ብር በልቷል። ደስታ ደቦጭ ደግሞ በተመሳሳይ 6 ወር ውስጥ 940 ቀናት አበል ተሰርቶለት ወስዷል። እንግዲህ በመጀመሪያ አንድ አስተያየት ልስጥ በዚህ ጉዳይ ላይ። የምርመራ ጋዜጠኛ ስትሆኑ መጀመሪያ ስለምትጠይቁት ነገር በቂ ዕውቀት ይኖራችሁ፣ በማንበብ በመጠየቅ በዚህ ፕሮፌሽን ላይ ያሉ ሰዎችን ድጋፍ እንዲያደርጉላችሁ በማድረግ በቂ ዕውቀት ይኖራችሁ። በተጨማሪ ኢንተርቪው የምታረጓቸውን ሰዎች አንዳች የመበሳጨት ስሜት ፊታችሁ ላይ እንዳይታይ በወንድምነት አቅርቧቸውና ኢንፎርሜሽኑን ልቅም ካረጋችሁ በኋላ የአንዱን ኢንፎርሜሽን ለአንዱ ሎስ አርጉላቸውና እርስ በርስ እንዲጣሉ አርጓቸው። ከዛን ቀላል ማስረጃዎች አይደሉም የምትሰበሰቡትና ይሄን ዶክመንተሪ የሰራው ጋዜጠኛ ላይ እንደዚህ አይነት ክፍተቶች ስላየሁበት ነው። እንግዲህ ፕሮፌሰር ምንዳራለው ዘውዴ ምን ይላል? የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ እና ማኔጅመንት ፋካልቲ ዘይትና ዱቄት ሲመጣ መምህራኖቹ እዛ ጋር ተመራማሪዎቹ ጭምር ይሄን ለማግኘት ይሰለፋሉ አለ። ምን ለማለት ፈልጎ ነው? ችግሩ ሩቱ ምንድነው? የዋጋ ግሽበት የመጣበት ሩቱ ምንድነው? እሱን መፍትሄ ከማፈላለግ ይልቅ ዩኒቨርሲቲዎቻችን የችግሩ አባል ሆነው ከችግሩ ጋር አብረው ይዳክራሉ። ዋቻሞ ዩኒቨርሲቲም እንግዲህ የሀገራችን ሌብነት ሩቱ ምንድነው? በምን ሳይንቲፊክ በሆነ ነገር በምን ቴክኖሎጂ እናስቆመው ብሎ ሶሉሽን ከመፈለግ ይልቅ ራሱም እንደዚህ ልትቆጥሉ እነዚህ ናቸው እንግዲህ ልጆቻችንን አስተምረው ለወግ ለማድረግ የሚያበቁልን እና ጥሩ ዜጋ የሚፈጠረው ማለት ነው። ትላንት በስቲያ አንድ የመንግስት መስሪያ ቤት ላይ የስራ ኢንተርቪው ነበረኝ። ኢንተርቪው ከሚያረጉት ሰዎች መካከል ሶስተኛ ላይ ተቀመጠው አቃለው ልበል አለ። አዎ ልታቀኝ ትችላለህ አልኩት። ቲክቶክ ላይ ነው ማቀህ አለኝ። ሊሆን ይችላል አልኩት። የምታቀርባቸው ነገሮች በጣም ቆንጆ ሆነው ሳለ በስራ አጋጣሚ ያገኘሃቸውን የመንግስት መስሪያ ቤቶች ሰነዶችን እንደ ማስረጃ ተጠቅመ የመንግስት መስሪያ ቤትን ሚስጥር አደባባይ ላይ ማስጣት በኦዲት የስነ ምግባር መርህ መሰረት ተጠያቂ ያደርጋል አለኝ። እቺ ጥያቄ ንጹህ ጥያቄ ሆና ከተቀበልካት ምርጥ ጥያቄ ነች። ነገር ግን ውስጧ አደገኛ የሆነ መርዝ አለ። በስራ አጋጣሚ ያገኘሃቸውን የመንግስት ሚስጥሮች ለሶስተኛ ወገን አሳልፈ መስጠት ያስጠይቃል። ለምሳሌ ያህል ወታደራዊ ሚስጥሮች ሊሆኑ ይችላሉ። ለጠላት አሳልፈ በመስጠት ካምፓኒውን ጉዳት ላይ የሚጥሉ ነገሮች ከሆኑ ሊያስጠይቅ ይችላል። ትክክል ነው። ነገር ግን እቺን ጥያቄ የሚጠይቁት ኦዲተሮች ሌባ ኦዲተሮች ናቸው። ይሄንን ሚስጥር ካገኙ በኋላ ከሌቦቹ ጋር ይደራደሩበታል። ከተደራደሩና ከተሳካላቸው ተሳካላቸው፣ ካልተሳካላቸው ግን ሪፖርቷ የሼልፍ ማሞቂያ ሆና ተቀራለች። ኦዲት የሚሰራው ለሼልፍ ማሞቂያነት አይደለም። የተፈጠሩ ክፍተቶች
እንዲታረሙና በወንጀል የሚያስጠይቅም ከሆነ የሚጠየቁ አካላት እንዲጠየቁበት ነው እንጂ ሼልፍ እንዲሞቅበት አይደለም። በእርግጥ አንድ ኦዲተር በአዋጅ የተሰጠው ስልጣን ሚስጥሩን ማውጣት እንጂ መክሰስ አይደለም ሰውየው። ስለዚህ ለሚከሱ አካላት ለፍትህ አካላት ግን የመስጠት ግዴታ አለበት። ብዙ መስሪያ ቤት ላይ እዛችሁ ጋር ስታክ ሆና ትቀራለች። ኦዲቱ ይሰራል፣ ክፍተቱ ይታወቃል፣ ማን እንደወሰደ ይታወቃል። እርስ በርሳቸው የተተበተበ የወንጀል እንትን ስላለባቸው እዛችሁ ጋር እንትን ማሙቅ እሷን ስቴፕን ያልፋታል። አያስጠይቀኝም ብዬ ስለማምን የሚያስጠይቀኝ እንደውም ሌብነቱን ደርሼበት ለፍትህ አካላት እንዲጠይቁ አለማድረግ በራሱ እኔ ሊያስጠይቀኝ ይችላል እንጂ እንደዚህ በአደባባይ መዘርጋቱ ሊያስጠይቀኝ የሚችልበት አግባብ አለ ብዬ አላምንም። የመጠቆም መብቴም ደግሞ የተጠበቀ ነው። የምጠቁምበት አኳኋን ወይም በግልጽ ሊሆን ይችላል ወይም ደግሞ በድብቅ ሊሆን ይችላል። አልፈራም፣ በግልጽ ነው የምጠይቀው ካልኩ እንደዚህ እንዳሁን እንደማደርገው አረጋለሁ። ጥያቄዋ ግን እንደ ጥያቄ እዚህ መስሪያ ቤት የሌብነት ወንጀሎችን ካየህ በአደባባይ ታሰጠዋለህ ወይ ነው? አዎ አሰጠዋለሁ። ስለዚህ አታልፍም ነው። አሳለፉኝ ሰየው፣ ካላሳለፉኝ የራሳቸው ጉዳይ። ይሄኛው ደግሞ መኪናውን ትቶ ጎማውን ነው ሽጦ ሄደው። የሌባ የተባረከ ካለ እንግዲህ ይሄ ነው የተባረከ ሌባ የሚባለው። በእርግጥ የሌባ ባረኮት የለውም እና ይህ ሰውዬ መስቀል ፍላወር አካባቢ አንድ የኮንስትራክሽን ካምፓኒ ውስጥ የከባድ መኪና ሹፌር ነው። ለስራ ጉዳይ ይህን የምታዩትን መኪና ይዞ ከወጣ በኋላ 10ሩንም ጎማ ፈቶ ከነ ባትሪውን ጥሉም ብሎት ወደ ሀገሩ ቢቸና ሄዶ ከቢቸና ነው ተይዞ የመጣው እና በዚህ አጋጣሚ ግን አንድ የታዘብኩትን ነገር እንትን ልበላችሁ። በተለያየ ጊዜ ሌቦች ይዘው ይጠፋሉ። ሌቦቹ ይያዙና የጠፋው ንብረት ዋጋ መተመን አለበት። ግን ትመና ውስጥ ባለቤቶቹ የጠፋባቸውን እቃ የሚተምኑበት ዋጋ ይገርመኛልና ይሄም አራውንድ 800 ሺህ ብር ነው የሚያወጣው አለ። የጎማ ዋጋ ስለምናቅ በእርግጥ ይሄ አያወጣም። ግን ፖሊስ ይሰጠናል ብላችሁ ነው ወይንስ ሌባው ይመልስልናል ብላችሁ ነው? ብዙ ጊዜ ነው የምታዘበው ባይዜ እና ስልክ ጠፍቶባቸው እንኳን ዋጋውን ሲያስመዘግቡ የ8 ሺህ ብር የ10 ሺህ ብር ስልክ 40 ሺህ ብር 50 ሺህ ብር ብለው ነው የሚያስመዘግቡትና ፖሊስም አይሰጣችሁም። ስልኩን ራሱ ከያዘው ይመልስላችሁ ይችላል። ካልያዘው ግን ከራሱ እንኩ ብሎ የሚሰጣችሁ ነገር የለምና እናንተም ሐቁን ብትገምቱ ጥሩ ነውና ይሄ ጎማ 800 ሺህ ብር ነው የሚያወጣው ብሎ ተገምቷል። እንግዲህ ጎማውና ባትሪው ለባለቤቱ ተመልሷል። ሹፌሩ በሕግ አግባብ እየታየ ነው ያለው። ዘመነ ኃይለማርያም ደሳለኝ የቀድሞ የኢትዮጵያ መንገዶች ባለስልጣን የአሁኑ የኢትዮጵያ መንገዶች አስተዳደር ለሁለት ይከፈል ተባለ። ምክንያት ሲባል መንገድ የሚሰራና የሚያስተዳድር መለያየት ስላለበት ተባለና ለሁለት ተከፈለ። አዲስ የተመሰረተው መስሪያ ቤት የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን ተሰኘ። ሜክሲኮ ኬኬር ህንጻ ፊት ለፊት ነበረ ቢሮአቸውና ይሄ አዲስ የተመሰረተው መስሪያ ቤት የኢትዮጵያ መንገዶች ባለስልጣን ማሽኖችን እነዛ ብርቱካናማ ማሽኖችን የተለያዩ ቫይክልሶችን እንዳለ ጠራርጎ ነው የወሰደው ከዛ እንትን ሲል እና ትናንሽ መኪኖች በስተቀር ሌላውን ጠቅልሎ አዲስ የተመሰረተው የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን ወሰደው። ትንሽ ቆየና በዘመነ አብይ የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን፣ የኢትዮጵያ ውሃ ስራዎች ድርጅትና ተገጣጣሚ ህንፃዎች ድርጅት የሚባሉት ሁለት መስሪያ ቤቶች እንዲደባለቁ ተደረገ። መርጅ አደረጉና የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ተሰኙ። የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን፣ የኢትዮጵያ ውሃ ስራዎች ድርጅትና የኢትዮጵያ ተገጣጣሚ ህንፃዎች ድርጅት በጋራ ሆነው ማለት ነው። እነዚህ ሶስት መስሪያ ቤቶች ሲደባለቁ ሰራተኛው ሊግባባ አልቻለም። የራሱ የአውራ ጎዳና የመጡ ሰዎች ሙድ አለ፣ የውሃ ስራዎች ሙድ አለ። ፍጹም ሊግባቡ አልቻሉም። ሌላው ሊግባባ ያልቻለው እንግዲህ
የውሃ ስራዎች የራሱ ከለር አለው፣ ውሃማ ከለር ማለት ነው። ይሄንን ይመስላል። ትንሽ ደብዘዝ ይላል። ከዚህ ማሽኖቹም ትናንሽ መኪኖቹም በቃ ስብጥርጥሩ በጣም እንትን አለ እና መላ ተዘየደ ማለት ነው። ከለሮቹ አንድ ላይ ሲደባለቁ የአውራ ጎዳና ብርቱካናማው ከለር እና የውሃ ስራዎች ከለር፣ ያኛው እንኳን ተገጣጣሚ ህንፃዎች ማሽኖች የሉትም ከለርም የለውም እሱ ይደባለቅና አንድ አይነት ከለር እንዲሆን የሚል እንትን ተባለ ማለት ነው። ከዛን የአውራ ጎዳና ብርቱካናማው ከለር እና የውሃ ስራዎች ውሃማው ከለር ሲደባለቅ ይሄን ነው የሚመጣው ብለው ይሄ ነው የሚመጣው አሉ ኢንጂነር ዮናስ። እንግዲህ በምን አይነት ከለር እቺን እንኳን ባትዋሹ ምን አለበት? እቺን ይገርማል።